ቤቴል አሪፍ ነው። እድልም አሪፍ ነው። እድል ሁለተኛ ስምሽ ማን ነው? አላውቀውም። ቤቴል ቤተል ቤቴል በማን እንደሆነ ማውቀው ታውቂያለሽ? በጉቺ ናት ሙሉ የምጠራሽ ብዙ ጊዜ ቤተል ትልና እንደዚህ የሆነ ከአባትሽ ጋር በደንብ እንቁርቲም ጀምራ እንቁርቲም እንደዛ ነው የምትለውን ያመጣችው ፋሽን ቤተል ዮናስ ምናምን ቤተል ዮናስ እንደዛ ሲሉ በዛ እንደ ቤተል ነው እንደ ቤታ ስም ብዬ እንጂ ሁሌ ቤታ በሚለው ነው የሚይዘው የነበረው። ቤተል ይኸውልሽ ቤቴል ይኸውልሽ እኔ ስም ቤቴል ለዋ ቤታ የተባለው የሆነሽ እዛ ኢትዮጵያ እያለን ግሪክ የተማርኩኝ ጓደኛዬ ራሄል የምትባል ቤታ ቤታ ስለምትል ለዛ ቤታ ሆነ። ግን ቤታ ቤቴል አይደለ ስሜ ቤታ ሆነ። ይሁ ደግሞ ቤታዩ አይደለ ይሁ ደግሞ ዮናስ ነው። እንደዛ ነው እንዴ? ግሪክ ታምሻል እንዴ? ቤታ ያው ግሪክ በስርዓት ምን ያልተማርኩበት ነው። የሀብታም ልጅ ነሽ ማለት ነው። ታዲያ ግሪክ ስኩል ምናምን የሚማሩት እልም ያልኩኝ የድሃ ቅንጡ ነበርኩት ያለሽ። እውነት ለመናገር እኔ መጨረሻ ላይ ነው የመንግስት ትምህርት ቤት የተማርኩት። እሱም ሃይ ስኩል ነበረ 11ን ማለት ነው። ያ ከዛ ወደ 12 አባትሽ ውጭ ሀገር ስላለ ነው። ለዛ ነው ነዋ ሀገር ውስጥም እያለ አብራችሁን የመጣችሁት ከአባትሽ ጋር ስትመጡ ወደ ዩኤስ? እሱማ እዚህ መጣ ነበረ ግን ከእሱ መጣ እዚህ ከካንሳስ እሱ መጣ ከዛ ነው እንጂ መጣ እንጂ እዛ እያለማ የግል ነው የምማረው ሲጀመር። እሱ ሲመጣ ነው ወደዚህ መንግስት የገባሁት። ለምን ለጅራሪነት እንዲመቸኝ። አስቸጋሪ አቤት ሃይ ስኩል ስገባ ሃይ ስኩል ቃልኩሽ መማር ማርያም ነው የምልሽ የሽፍት ነበር ማለት ነው። የጠዋት ሽፍት ነበር የመረጥኩት። የጠዋት ሽፍት መረጥኩ። ለምን መሰለሽ? ከትምህርት ቤት መልስ ስንለቀቅ ማለት ነው ማታ የትም ዞራለሁ የትም መሄድ እችላለሁ። ገባሽ? የጠዋት ሽፍት መረጥኳት። ከጠዋት ላይ ብድግ ብዬ ኩሌን ከዚህ እስከዚህ ግጥም አድርጌ ቴንኪው አቤት። ከዛ ስሚ ከዛ ፋፋፋ ብዬ የጠዋት ሽፍቴን እድት ያሉ ጠዋት ግን በጣም ነው የሚያስጠላው እኮ መማር። ለምን በኢትዮጵያ በጠዋት ማለት ነው ሂድት ትላለሁ። ከዛ 6 ሰዓት አይደለም የምንለቀቀው ምሳ ሰዓት ላይ ውጥትልና ቤቴ ግብትና ቀይር ልብሴን አድርጌ ከጓደኞቼ ጋር ብን አባቴ ቢያል ሃይ ስኩል ተመቼ ለምን መሰለሽ ስባት እንትን አትመስልሽም? ተደባዳቢ ሃይ ስኩል እያለሽ ዝምተኛ ነን። ተደባዳቢ እኔም ተደባዳቢ ነኝ። መጨረሻ ከትምህርት ቤት የተባረሩት እናንተ ጠይቂያቸው። ድሬዳዋ ማንንም አልፈራም፣ እደባደባለሁ። መምህርን መጥቼ ነው ቲቸር መጥቼ ነው የወጣሁት። ጭራሽ ቲቸር መጥተሽ ባለፈው እየነገርኳቸው እኔም ጥፍር ነቅያለሁ። ያስተማሪ ኢንኮምፕሊት የተባልኩት በመምህር መጥቼ በቃ የቲቸሯ መጥቼ ነው። እሷ መታ ነው መጥቼ አይደለም እኔ መጥቼ ነው መማር እኔ መጥቻታለሁ። እየገረፈች ማለት ነው እየገረፈችኝ እጄን። ከዛ እጄን ያዘችው ዜድ እጄ እንደዚህ ይዙሽ የለም አለ እጄን ይዛ ዱልጥ ልታረገኝ ስትል እጄን ንጥቅ አልታረግ የራሷን እጅ ቅውር አረገች። ጠፍሯ በዛ የዋጎማ መማር በዛ የዋጎማ እጀለክ ምሽልጥ ተስተፍሯ እንደምትናደዳ ሰዎች ወላጅ አስመጥታ ለሳምንት ነው የፈረምኩት። ጥፍሯ በገዛ ጥፍሯ ነቅላ ግን ተደባልሜ ምናምን እንትን አይደለም።